ሰላም እንዴት ናችሁ? ዛሬ የምናየው በ850 ሚሊዮን ዶላር ወጪ የተገነባውና በታሪክ ውድነቱ ቀዳሚ የሆነው የባራክ ኦባማ ፕሬዝዳንታዊ ማዕከል የፊታችን ሰኔ 19 በቺካጎ በይፋ እንደሚመረቅ ነው። የማዕከሉ ዋና ነጥቦች የሚከተሉት ናቸው። የስካይ ሩም እይታው በማዕከሉ አናት ላይ የሚገኘው ይህ ክፍል የቺካጎን ደቡባዊ ክፍልና የሚችጋን ሐይቅን በፓኖራሚክ እይታ ያስቃኛል። ልዩ የኪነ ጥበብ ስራውን ስናይ በጣሪያው ላይ የፕሬዝዳንት ኦባማ የሰልማ ንግግር ቃላት በኪነ ጥበብ ተቀርጸው ይገኛል። እንዲሁም ሙሉ በሙሉ በዲጂታል የሆነ ሲሆን ማዕከሉ የወረቀት ሰነዶችን ከመያዝ ይልቅ በዲጂታል መዝገብ ቤትና በበይነ ተግባራዊ ሙዚየም ላይ ያተኮረ ነው። ግቢው ነፃ የህዝብ ቤተ መጻሕፍት፣ የአትክልት ቦታ፣ የመጫወቻ ስፍራና የቅርጫት ኳስ ሜዳን ያካተተ የስፖርት ማዕከል ይዟል። የማዕከሉ ምረቃ ሰኔ 19 ሲከናወን በታላላቅ የሙዚቃና የባህር ትርኢቶች ታጅቦ ይከበራል። Thank you for listening. Ciao. Don't forget to subscribe.